ለእግር ኳስ የምትሰጡት ትርጉም ምን ያክል ግዙፍ ነው? በእግር ኳስ ምክንያትስ ከሰው ጋር ተጋጭታችሁ ታውቃላችሁ? ይቺ የምንወዳት እግር ኳስ የተለያዩ ዘርፈ ብዙ የውድድር አይነቶች አሏት። ታዲያ ከነዚህም ውስጥ ከህፃን እስከ አዋቂ ከወጣት እስከ አዛውንት ጠብቆ የሚያየው ውድድር የዓለም ዋንጫ ነው። ሁሉም ተስማምቶና ናፍቆ ለ4 ዓመታት በሚጠብቀው በዚህ ውድድር ታዲያ መልካም ገጽታውን ሁሌም የምንመለከት ሲሆን ለአንድ ፕሮፌሽናል እግር ኳስ ተጫዋች ይህንን ዋንጫ ከፍ አድርጎ ከሀገሩ ጋር ማሸነፍ የስኬት ጣራ ላይ የሚያስቀምጠው ሲሆን በአንጻሩ አንድ ስህተት ደግሞ በህይወቱ ውስጥ የማይረሳውን ቁስል አልባ ጠባሳ ያስቀምጥበታል። ለዚህም ምሳሌው ደግሞ በ1994 ላይ ሮቤርቶ ባጂዮ ሲሆን በፍጻሜው ጨዋታ ፍጹም ቅጣት ምት ከሳተ በኋላ በአገሩ ወርቃማውን ዋንጫ ማጣቷን ተከትሎ በግል ህይወቱም ላይ ከፍተኛ ድባቴ ውስጥ ገብቶ ለዘላለም በልቡ ላይ የሚቀመጥ ጠባሳ እንዲሁም ደግሞ አይኖቹን ሲጨፍን እና እንቅልፍ ሸለብ ሲያደርገው በሳጥን ውስጥ ራሱን ፍጹም ቅጣት ምት ሲስት እያየ የዘላለም ጸጸት ሆኖበታል። ባጂዮ ጸጸት በልቶት በቆሙ ቢሞትም ዛሬ ግን ልናነሳው የወደድነው ተጫዋች በገዛ ሀገሩ ልጆች በዓለም ዋንጫ ምክንያት ህይወቱን አጥቷል። አንድሪያስ ኤስኮባር ሳልድሪያጋ ዓለም ዋንጫ ነፍሱን የበላቸው የኮሎምቢያ ግንብ 1967 በሀገረ ኮሎምቢያ በአደንዛዥ ዕፅ አዘዋዋሪነት በተከበበችው ሜድሊን በተባለች መንደር ውስጥ በመካከለኛ ገቢ ከሚያገኙ ቤተሰቦች እቺ ምድር ተቀላቀለ። ከላቲን አሜሪካ ሀገራት ከሚገኙ እግር ኳስ ተጫዋቾች ሁሌም ቢሆን አነስተኛ ገቢ ያላቸው የቤተሰቦቻቸውን ህይወት የመለወጥ ትልቅ ኃላፊነት ይጣለባቸዋል። የባንክ ቤት ሰራተኛ ከሆነው አባቱ እንዲሁም ደግሞ የቤት እመቤት ከነበረችው እናቱ በእግር ኳስ ህይወቱ ላይ ትልቅ ድጋፍ ያገኘ የነበረ ሲሆን አብረውት የተጫወቱት ቡድን አጋሮቹም የቅርብ ጓደኞቹና ዘመዶቹም ስለ ታታሪ ሰራተኛነቱ፣ ስለ ቀና ባህሪውና ጠንካራ እምነቱ ይናገሩለታል። ለዚህም ይመስላል ኤል ካባሌሮ ዴል ፉትቦል ብለው ስለ መልካም እግር ኳስ ተጫዋችነቱ ቅጽል ስም ያወጡለት። የሀገሩን ጠንካራ ቡድን አትሌቲኮ ናሲዮናልን በወጣትነቱ ተቀላቅሎ ትልቅ የተከላካይነት ብቃቱን ካሳየ በኋላ ወደ ዋናው ቡድን ተቀላቅሎ ከ1986 እስከ 1989 መጫወት የቻለ ሲሆን ቡድኑ ለመጀመሪያ ጊዜ በ1989 በኮሎምቢያ ቡድኖች ታሪክ ለመጀመሪያ ጊዜ የኮፓ ሊበርታዶሬስ ዋንጫን ሲያሸንፍም የአንበሳውን ድርሻ ተወጥቷል። በ1990 ወደ ስዊዘርላንድ አቅንቶ ያንግ ቦይስን በመቀላቀል ራሱን በአውሮፓ መድረክም ማስተዋወቅ የቻለ ሲሆን ለአጭር ጊዜ በዛው ቡድን ውስጥም ከቆየ በኋላ ዳግም ወደ ትብቱ ወደ ተቀበረበት ሀገር ኮሎምቢያ ተመልሶ ለአትሌቲኮ ናሲዮናል በመጫወት ድንቅ ብቃቱን ማሳየት ችሎ ነበረ። ነገር ግን የእሱ ህይወት መቋጫ የነበረው ቢጫው የኮሎምቢያ መለያ ነበረ። ለሀገሩ 51 ጊዜ በመጫወት ወደር የለሽ ግልጋሎት ያሳየው አንድሪያስ ኤስኮባር በወቅቱ በ1994 የአሁኑ የ2026 የዓለም ዋንጫ አዘጋጅ ውስጥ አንዷ የሆነችው አሜሪካ ሀገሩ ኮሎምቢያን ወክሎ ለመሄድ ተመረጠ። ኤስኮባር በወቅቱ በቡድኑ ውስጥ ከነበሩት ካርሎስ ቫልድራማ፣ ፍሬዲ ሪንኮን፣ ፎስቲኖ ኤስፕሪላ የመሳሰሉ ኮከቦች ጋር በመጫወት የቻለ ሲሆን ለዓለም ዋንጫ ማጣሪያ ቦነስ አይረስ ድረስ አምርተው አርጀንቲናን 5-0 አሸንፈው ስለነበረ የውድድሩ ዳር ኮርስ ይሆናሉ የሚል ግምትም ተሰጥቷቸው በብዙሃኑ ዘንድ ተፈጥሮ የነበረ ቢሆንም በምድብ ኤ ጨዋታዎች ላይ ግን ከስዊዘርላንድ፣ አሜሪካ፣ ሮማኒያ ጋር ተመድበው ወርቃማ ትውልዳቸውን ይጠቀሙበታል ቢባልም እንደታሰበው መሆን ከብዷቸው የመጀመሪያ የመክፈቻ ጨዋታቸውን 3-1 በሆነ ውጤት በሮማኒያ ተሸንፈው የጀመሩ ኮሎምቢያዎች ከደጋፊዎች ከባድ ቁጣ በወቅቱ መጥቶባቸው ነበር። ነገር ግን በምድብ ሁለተኛ ጨዋታ ከውድድሩ የስንብት ትኬቱን ለራሳቸው እንዲሁም ደግሞ ከባድ ቂምን ደግሞ ለአንድሪያስ ኤስኮባር ሰነቁለት። በሁለተኛ የምድብ ጨዋታ አዘጋጇን ሀገር አሜሪካን ሲገጥሙ በጨዋታው 35ኛ ደቂቃ ላይ አንድሪያስ ኤስኮባር ኳሷን ተከላክሎ ከፍጹም ቅጣት ምት ክልል ውስጥ ለማውጣት ጥረት ሲያደርግ ራሱ ላይ ጎል አስቆጥሮ በዓለም ዋንጫው በኮሎምቢያ ያላትን ህልውና ጥያቄ ውስጥ ከተተ። ኤርኒስት ሄዋርት ደግሞ ከደቂቃዎች በኋላ ለአሜሪካ የማሳረጊያዋን ግብ አስቆጥሮ የኮሎምቢያን ከምድብ የማለፍ ተስፋ ውሃ ቸለሰበት። በመጨረሻ ደቂቃ ኮሎምቢያዎች ግብ አስቆጥረው ጨዋታውን 2-1 ተጠናቀቀ። ኮሎምቢያም የመጨረሻ የምድብ ጨዋታዋ ላይ ስዊዘርላንድን ብታሸንፍም ከዓለም ዋንጫው በይፋ ተሰናበተች።
ከዛም በኋላ ነበረ እጆች ሁሉ ወደ ትሁቱ እግር ኳስ ተጫዋች አንድሬስ ኤስኮባር መሰደድ የጀመሩት። የሀገሩ ሚዲያዎች በወቅቱ ስሙን እያነሱ ስለ ስህተቱ በማውራት ሲያብጠለጥሉት፣ የካርቴል መሪዎችም እሱና ቤተሰቡ ላይ ከባድ ዛቻዎችን ያደርሱበት ጀመር። ከዓለም ዋንጫው መልስ ታዲያ ወደ ትውልድ ስፍራው ሜድሊን ተመልሶ የህይወት እንቅስቃሴውን ከተመለሰ በኋላ 1994 በወርሃ ጁላይ 2 ቀን ነበረ ከጓደኞቹ ጋር በምሽት ክበቡ ውስጥ ተዝናንቶ ሲወጣ የካርቴል ቡድን ውስጥ በጋርድነትና በሹፍርና የሚያገለግለው ሁምብሬቶ ሙኖዞ ካስትሮ አማካኝነት የጥይት ውርጅብኝ ሰውነቱ ላይ ማረፍ የጀመረው። በወቅቱ ለሕክምና ወደ ሐኪም ቤት ቢወሰድም አንድሬስ ግን ላይመለስ ለዘላለም አሸለበ። ኤስኮባርን በጥይት ደጋግሞ በመምታት የገደለው ሙኖዝ ያንን አስከፊ ድርጊትም እንዲፈጽም ያደረገው ደግሞ በወቅቱ የካርቴል መሪዎች ለነበሩት ጋሎን ብራዘርስ ይሰራ ስለነበርና እነርሱ ደግሞ በወቅቱ ዓለም ዋንጫው ላይ ኮሎምቢያ ታሸንፋለች በማለት ተወራርደው ጠቀም ያለ ብር ማጣታቸው ብስጭት ውስጥ ገብተው ኤስኮባር እንዲገደል እንዳደረጉ ይታመናል። ኤስኮባር በወቅቱ ወደ ሀገሩ ከመጣ ጀምሮ በምሽት አልባሌ ቦታዎች ላይ እንዳያሳልፍ ተመክሮ እንደነበረም ይነገራል። ታዲያ ግድያውን የፈጸመበትም ሙኖዝ የ43 ዓመት ጽኑ እስራት ተፈርዶበት ወደ ወህኒ ቤት ቢወርድም ለ11 ዓመታት ያህል ብቻ ታስሮ ሊለቀቅም ችሏል። አንድሬስ ኤስኮባር አሁን ላይ በኮሎምቢያ ትልቅ ስም ሲሆን ከህልፈተ ህይወቱ በኋላም ሁሌም እግር ኳስ ላይ የሚፈጠሩ ስህተቶች፣ ህገወጥ ቁማሮች አብረው ይታወሳሉ። ዓለም ዋንጫ በመጣ ቁጥርም የሚታወስ ሲሆን ሁሌም ደምቆ የምናየው ይህ ትልቅ ውድድር ከጀርባ እንደዚህ አይነት ልብ ሰባሪ አጋጣሚዎችም አሉት። እናንተ የማትረሱት አጋጣሚ የቱ ነው? በሌሎች ጥንክሮች ዳግም እስከምንገናኝ ድረስ መሳይ ተስፋዬ ነበርኩኝ። ቸር ቆዩልን።